እንዴት ነው አሁን ስታዩ? እንዴት ነው ቤቱ በኋላ ምርጥ በቀኑ እንደዚህ ሆነው እንጃ ማታ ጭራሽ ሆነ ደስ ያለኝ አንተንም ደስ ይበል። ደሞ መካና መዲና የምታሻግረኝ አድርገው። እስኪ ደግሞ ትልቁን ስልክ እንሞክረው። ዩሲ ደሞ ያለሽ ከተማው ቻርጅ ማድረግ የለ የቀልብ ሆነ ባትሪ ያለቀ የለ ፉል ታረጋለሽ። አዎ አለቀ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምን አላችሁ? ቪዲዮ ላይክ እያደረጋችሁ ጀምሩት። እንግዲህ እንደምትመለከቱን ባለፈው ሶላሩን አሳይተናችሁ ነበር የአያቲን። በዚህ መልኩ እንግዲህ እየተሰቅለን እየገጠምንላት እያሰርን እንገኛለን ማለት ነው። በጣም የሚገርም ሶላር ነው። ለከተማ ራሱ መብራት ሲጠፋ የሚሆን ሶላር ነው ማለት ነው። ለቻርጀርም ለአምፖልም መሆን ይችላል። 5 አምፖል ይዛል። እንግዲህ ሙሉውን እስከ መጨረሻው ተመልከቱት። አያቲም ተደስታ ሙሉ በሙሉ ስትመርቀን ነበር ማለት ነው። እስከ መጨረሻው ተመልከቱ። ቪዲዮ ላይክ ያደረጋችሁ ቻናሉን ሰብስክራይብ አድርጉ። እንዴት እንደሚገጠም ምን ያህል ቻርጅ እንደሚያደርግ ድምጽ አለ መጨረሻ አካባቢ ላይ ያለውን ተመልከቱት። ከሶላሩ ጋር እንዴት እንደሚገናኝ አምፖል እንዴት እንደሚወጣ ምናምን ያለውን በደንብ ተመልከቱት። እኛ ጋር አብራችሁን ሁኑ። አያቴን ደስታዋን ባንድ ተመልከቱት ማለት ነው። በዚህ መልኩ እንግዲህ እየገጣጠምን እንገኛል። ቤተሰብ አብራታችን እንደምታዩት ሙከራ ላይ ነው። የቆጣሪ ጣውላ እንትን ነው ይመስላል። አልተሻልኩም ግን ድሬሱ እንዴት አልጠበቀ ይላችሁ ለከካላ ላይ ይሄን ይመስላል እንግዲህ በቃ ቤተሰብ እንግዲህ እዚህ ጋር ብዛት ኬብል አለ። ሶላሩ 2 ቀን በደንብ ሞልቷል ማለት ነው። እንደምትመለከቱት አምፖላችንም እዚህ ጋር ድምቅ ብሏል። ላይክ የመብራት አምፖል ነው የሚመስለው የሶላሩ ምናምን ሳይሆን ፓወሩ የሚገርም ነው። አሁን ይሄ መካከለኛው እንደዚህ ሆነ፣ ትልቁ እንዴት ሊሆን ነው ብላችሁ አስቡት። እስኪ ደግሞ ቻርጀሯን ልሞክረው። የትንሿንም ስልክ በትልቁም ሞክረዋለሁ ማለት ነው። ይሄ እኔ የአይፎን ነው የሰክቼበት የነበረው ሰክቶልኛል። በ5 ደቂቃ ውስጥ ከ40 20 ምናምን ነበረው 40 ምናምን አድርጎልኛል። በጣም ፈጣን ነው። ይሄን ብዛት ኬብል ያው ለብዙ ስልክ እንደሆናት ብዬ ነው የገዛሁላት። ላይቷ ትታያችኋለች። ዩሲ ታያችኋላ እየሞላ ነው። የትንሿ ስልክ እየሞላች ነው ማለት ላይት አለው እዚህ ጋር። በጣም ፋስት ነው። በጣም ቶሎ ነው የሚሞላው ማለት ነው። እዚህ ጋርም ከፈለገ ማድረግ ትችላለች። እንደዚህ አድርጋ ከፈለገች ደግሞ እዚህ ጋር ማድረግ ትችላለች ማለት ነው። አንድ ስልክ ብቻ አይደለም የሚሰካው፣ ሌላም ስልክ ይሰካል። እያደር ይስተካከላል። ያው ባለቤቶቹ ያስተካክሉታል ማለት ነው። ዋናውኛ ገጣጥምን መሄድ ነው። እስኪ ደግሞ ትልቁን ስልክ እንሞክረው። ዩሲ አያችሁት 73 አለው ይደረድራል ማለት ነው። እንደዚህ በትንሽ ደቂቃዎቹ ውስጥ ይሞላዋል። ይሄንን በጣም የሚገርም ነው። ፓወሩ 12 ቮልት ነው። እንግዲህ በዚህ መልኩ ኢንስታሌሽኑን ሰራርተነዋል። ያው ትንሽ አድካሚ ነው በነገራችን ላይ የመብራት የሶላር ስራ ምናምን እንደዚህ ያው እንደምትጠብቁት አይሆንም እና ያው እንደዚህ አድርገን ሰርተንላታል ማለት ነው። አላህ በሰላም የምትጠቀምበት ያድርገው። ከዚህ የበለጠ የሚተካ ያድርግ እና ቤተሰብ እንግዲህ ተዋለሚቱም ከኮምቦልቻ ወደ ቤት ተመልሳለች። እስኪ ሶላሯን ለአርጊ ገጣጥሚላታለሁ። እኔ እስኪ አብረውኝ አራንቺ አብረዋለሁ እንዴት ነው አሁን ስታዩ? እንዴት ነው ቤቱ በኋላ ምርጥ በቀኑ እንደዚህ ሆነው እንጃ ማታ ጭራሽ ምን ይመስል ያው ከተማ ይቺን እስኪ እኔ አብዱላችሁ እስኪ የዚችን 3 ቦታ ነው ያደረግነው። ይሄንም ይሄው እንዲህ አደረገዋለሁ ከላይ ያሳያችሁ አንተ እንዲህ አደረገዋለሁ። ምርጥ ነው አጥፊው እስኪ እሺ ይሄው እስኪ ይሄው እቺን ማውቅባታለሁ። በቃ እዚች ጋር ደም ብለሽ እንደዚች ቁጭ ብለሽ ይቺን ታጠፊያለሽ ታበሪያለሽ። ከዛ ደግሞ እዚህ ጋር ደግሞ ወደ ጓዳ ዕቃ ምናምን ልታወጪ ስትገቢ አሁን ጨልሟል። አሁን አብርተሽ ነው የምትገቢ። አብሪያት እስኪ ገቢ እስኪ እዚህ ጋር አሁን ስልክሽ ደግሞ ተሰክቷል። ይሄን ዞር አድርገም ታሳይ
ስልክሽ እዚህ ጋር ተሰክቷል። ትንሿም ስልክሽ እዚህ ጋር አለች። አያት ይሄማ ጥሩ ነው። ልጅ ያገኘው በቃ እንዲህ ያለም የለ ማሻአላ ነው። አየው የሚነቃነቃል ኩዘን እቺ 73 ነበር 75 አድርጓል። አይሽ? አዎ አየሁት። በጣም ደስ ብሎኛል። አለቀ። ስልክሽን ሌላም ስልክ እንትን ካልሽ በዚህ መጠቀም ትችያለሽ ማለት ነው። አሁን አጥፍተሽ ውጪ እስኪ እንትንሽ። እሺ አጥፍተሽ ውጪ። አያክስ ይኸው ራቅ ነይ ወደዚህ። ሳሎኑን እንዴት ነው? ምርጥ ነው። ማሻአላህ እኔ ደስ እንዲያስባልከኝ አንተንም ደስ ይበልህ። የቀልብህ የሆነ የሞራድ የሆነ የነያ ይሁን ጌታ። አሜን። ነይ ወደዚህ እንጂ ዞር ብለሽ። እናትህ ደግሞ እየበለቀህ አላህ አድርገው። አላህ አዋድ ደግሞ እናትህ ሰለል አድርጎ ከሚስትህ አሁን ከሚስትህ ነገ እናትህ የሚደበልቅህ አላህ አድርገው። እንዲያው የቀልብህ የሆነ ደስ እንዲያለኝ አንተንም ደስ ይበልህ። ደግሞ መካና መዲና የምታሻግረኝ አድርገህ። ውለድ ባይሆን መውለድ ነው ጥሩ። ውለድ እና የሆነ ነገር ባያቸዋለሁ። ገጠር ላሉ እናቶች ሶላር ምናምን ደግሞ ደስ እንዲላቸው አድርጉላቸው። ደስተኛው ጧት እስከ ማታ ስታዩት ተለውኛ አይደል? አንቺ አሁን ሀሳብሽ ተሳካ። እኔ ተሳካል። የቀልብ ሆነ ያለሽ ከተማው ቻርጅ ማድረግ የለ የቀልብ ሆነ ባትሪ ያለቀ የለ ሁሉ ታረጋለሽ። አዎ አለቀ። ሁሉንም አንቻልፎ ለሰው አዎ እንዴታ መብራትሽ ይሄን አሁን እንዲህ ያደረገልሽ ማን ነው? ዘይኑ ሁሴን፣ አምባሻው ሁሴን። ሁለት ትርፍ አምፖል አለ። አዎ አንዱን ለውጭ ማድረግ ትችላላችሁ። አንደኛው ደግሞ መቀያያ ነው። እሺ ተጠቀሙት ማለት ነው። መጠባበቂያ ይሆናል። ያለው ነገር ይሄን ይመስላል። እንዲህ ያለም ለብዙ አመት ያገለግላል። እንዲህ ያለም ለስ ቁጥር እስከ 5 አመት ማለት ነው። እስኪ ከካሜራው እንዳለ ቼክ አድርጉ መስራቱ። የሚያሳየኝ ሰርቷል። እየሰራ ነው። በቃ አሁን የሚገርማችሁ ቪዲዮ እየቀረጽኩበት ስለሆነ እንጂ አሳያችሁ ነበር። ወደ 4 ስልክ 5 ስልክ መስካት ይችላል። በነገራችን ላይ እዚህ ጋር ደግሞ 2 ኬብል ነው የሚሰካው። ግን ደግሞ እንደዚህ ብዛት ኬብል ታቋት ከሆነ ማለት ነው 10 የምትይዛለች። እንደዚህ ገመድ ሆና 10 መደርደሪያ የምትይዛለች። ያችን ገዝተው ወይ እዚህ አስቀምጠው ወይ ወደ ውጭ ማድረግ ይችላሉ። እና 10ሩንም በአንዴ መስካት ይችላሉ ማለት ነው። ይሄን ይመስላል እንግዲህ ያው ለቤት ስለሆነ በቂያቸውን ይሄን አምፖላችን ፓወሩ እንደዚህ ይሄን ይመስላል። እስኪ እዚህ ጋር ደግሞ ማብሪያ ማጥፊያችን ይቺ ናት። ተጠፋት። ይሄው በጣም የሚገርም በቃ ከተማ ማለት ነው። ቆጣሪው ራሱ ይለያል ነው የምላችሁ። እና በዚህ መልኩ ሳሎኑ ደግሞ ይሄን ይመስላል። እንደምትመለከቱት ፓወሩ ይሄን ይመስላል። አያችሁት? አዎ በቀኑ ፓወሩ እንደዚህ የሆነ ማታ ደግሞ እኔ ናሰኝ ምን ሊመስል ማታ ደግሞ ጨለማ ላይ ምን እንደሚመስል አስቡት፣ እንዴት እንደሚደምቅ። ማብሪያ ማጥፊያዋ ምቺ ነች። ልጅ እንዳይደርስባት ያው ትንሽ ከፍ አድርጌያለሁ ማለት ነው። እዚህ ጋር ደግሞ የአልጋ ነች። እዚህ ጋር ኋላ ያሳያቸው እስኪ። ይሄ 3 አምፖል ነው ያደረኩላቸው። ይሄን ይመስላል በቃ 3ቱም በዚህ መልኩ። እዚህ ጋር ደግሞ የውጭ መብራት ኢንሻአላህ አማረገቻ ይቻላል። ገመዱን አውጣው። የውጭ መብራት እዚህ ጋር እናደርግለታለን። ያስፈልጋል። ወይት ላይ እንታረጉ። እዚህ ላይ የውጭ መብራት እዚህ ጋር እንጠልጥል ትደረጋለች። ስትወጡ ስትገቡ ኩሽና መብራት ይዘህና የለም እንደፈለጋችሁ። አሁን ገመድ ቀጥል ነው። አሁን አለጋው ገመድ እንቀጥላል ማለት ነው። ማብሪያና ማጥፊያ የለን ሆኖ ነው እንግዲህ ገመዱን አወጥተን አስቀምጠዋል። ያው የደረሰ ልጅ ስላለ ይሰራዋል። አቤት ስሜቱ የዋለኝቱ እንዴት በዚህ መልኩ ገጣጥመን ጨርሰናል ማለት ነው። በጣም ተደስታለች። በጣም ነው ትንሽ ያለፋል። ሶላሩ ትንሽ የሚል ነውና ለማንኛውም እንግዲህ ያማለኛ ገጣጥመን ጨርሰን አስረክበናል ማለት ነው። በቀኑ ራሱ ፓወሩ እንደምትመለከቱት ነው። ማታ ደግሞ የሌለ ድምቀት ነው የሚሰጠው። ያለው ነገር ይሄ ይመስላል። የተለያዩ ትዕዛዞችን ማዘዝ የሚፈልጉ ሰዎች ካላችሁ በውስጥ አናግሩኝ ማለት ነው። ባይ